ሰላም ጤና ይስጥልኝ ውድ የቻናል ተከታዮች፣ በዚህ ቪዲዮ ሁለት በዓለም ላይ ዝነኛ የሆነ የዘረፋ ታሪኮች ይዤላችሁ ቀርቤያለሁ። ንግስት ነኝ፣ አብራችሁ ቆዩ። የመጀመሪያው ታሪክ ባንኮ ሴንትራል ቡልጋሪያ አት ፎርታሊዛ። በታሪክ ከታላላቅ የባንክ ዘረፋዎች አንዱ። በነሐሴ 2005 እንደ አውሮፓውያን አቆጣጠር በፎርታሊዛ የሚገኘው የሴንትራል ባንክ ኦፍ ብራዚል ቅርንጫፍ በታሪክ ከተመዘገቡት እጅግ የተደራጀ የባንክ ዘረፋዎች አንዱ ተፈጸመ። እንዴት ተፈጸመ? አንድ ቡድን በውጭ ሲታይ የአትክልት ስራ ድርጅት መስለው አንድ ህንፃ ተከራዩ። ለ3 ወራት ያህል በድብቅ ከተከራዩት ህንፃ እስከ ባንኩ ድረስ ወደ 80 ሜትር የሚጠጋ ዋሻ ቆፈሩ። ዋሻው መብራት፣ አየር ማስገቢያና የአፈር ማጓጓዣ ስርዓት የነበረው በጥንቃቄ የተሰራ ነበር። በሳምንት መጨረሻ ወደ ባንኩ ቤተ መዝገብ ገብተው ወደ 164 ሚሊዮን የብራዚል ሪያል፣ በዚያን ጊዜ 70 ሚሊዮን የአሜሪካ ዶላር ያህል በጥሬ ገንዘብ ወሰዱ። የተወሰደውን ገንዘብ ተከታታይ ቁጥር ሲሪያል ነበር ያልተመዘገበ የብር ኖት ስለነበር መከታተሉ አስቸጋሪ ሆነ። ከዚያ በኋላ ፖሊስ ከብዙ ወራት ምርመራ በኋላ በርካታ ተጠርጣሪዎችን የያዘ፣ አንዳንዶቹም ተፈረደባቸው። ሆኖም ከተዘረፈው ገንዘብ ትልቁ ክፍል አልተመለሰም እና የተወሰነው የት እንደሄደ እስከዛሬ ድረስ ሙሉ በሙሉ አይታወቅም። ይህ ታሪክ ለምን ዝነኛ ሆነ? ጠመንጃ ሳይጠቀሙ የተፈጸመ እጅግ የተደራጀ ዘረፋ ነበር። ሁለተኛው ዋሻው በከፍተኛ እቅድና በቴክኒክ ተቆፍሮ ነበር። በዓለም ታሪክ ከታላላቅ የባንክ ዘረፋዎች መካከል ይመደባል። ወደ ሁለተኛው ታሪካችን ስንሄድ ብሪንክስማት ሮበሪ ከታሪክ ታላላቅ የባንክ የገንዘብ ዘረፋዎች አንዱ። በ1983 እንደ አውሮፓውያን አቆጣጠር በለንደን አቅራቢያ የሚገኘው የብሪንክስማት መጋዘን ላይ 6 ታጣቂዎች በሌሊት ገብተው የወርቅና የአልማዝ ንብረቶችን ለመዝረፍ አቅደው ነበር። መጀመሪያ ጥቂት ገንዘብ እንደሚያገኙ አስበው ቢገቡ በውስጡ ወደ 3 ቶን የሚጠጋ የወርቅ አሞሌና ሌሎች ውድ ንብረቶችን አገኙ። በዚያን ጊዜ ዋጋው 26 ሚሊዮን ፓውንድ ያህል ነበር። ዛሬ ደግሞ በመቶዎች ሚሊዮን ፓውንድ የሚገመት ነው። ወንጀለኞቹ ወርቁን በማቅለጥና ከሌላ ወርቅ ጋር በመቀላቀል ምንጩን ለመደበቅ ሞከሩ። ይህም ገንዘብ ማጭበርበር፣ መኒ ላውንደሪንግ መረብ እንዲፈጠር አደረገ። ፖሊስ ለብዙ ዓመታት ምርመራ አድርጎ ብዙ ተሳታፊዎችን ያዘ። ነገር ግን የተዘረፈው ወርቅ ከፍተኛ ክፍል ፈጽሞ አልተመለሰም። ለምን ታዋቂ ሆነ? ይህ ታሪክ በታሪክ ከታላላቅ የወርቅ ዘረፋዎች አንዱ ነው። ወንጀሉ በኋላ በብሪታንያ የገንዘብ ማጭበርበር ሕጎች እንዲጠናከሩ አስተዋጽኦ አድርጓል። ዛሬም የተዘረፈው ወርቅ በሙሉ የት እንደደረሰ አይታወቅም። እንደዚህ አይነት እውነተኛ የወንጀል ታሪኮች እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።